ነገ ጥር 3 ስልጣነ ሰማይ የተሰጣቸው ለዓለም ሁሉ ምህረትን የሚለምኑ ከእነርሱና ከፈጣሪያቸው ውጪ ማንም በማያውቀው ዜማ ፈጣሪያቸውን ልዑል እግዚአብሔርን የሚያመሰግኑ በመጨረሻዋ የፍርድ ቀንም ከጌታችን ፊት አምስቱን ችንካር ይዘው ሊፈርዱ የሚቀርቡ ገዢዎች ወይም ደግሞ ነገሥታት የአገዛዝ ቀንበራቸውን በሕዝቡ ላይ እንዲያለዝቡ የሚለምኑና የሚማጸኑ 144,000 የቤተልሔም ሕፃናት ነገ ጥር 3 በጨካኙ ሄሮድስ እጅ የተጨፈጨፉበት ቀን ነው። እነዚህ 144,000 ንጹሐን ቅዱሳን የቤተልሔም ሕፃናት ነገ ጥር 3 በዚህ ቀን በሰማይ ለምእመናን ምህረትን ለጨካኞች ፍርድን የሚለምኑበት ቀን ነው። አደራ ይሄ ቪዲዮ እጅግ በጣም ጠቃሚ ቪዲዮ ነው። የምትችሉ በጣም ብዙ ጊዜ፣ የማትችሉ ደግሞ ቢያንስ ሶስት ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ሁላችሁም እንደምታውቁት ሰብአ ሰገል የአይሁድ ንጉሥ ወዴት ነው የሚወለደው ብለው እያፈላለጉ በኮከብ እየተመሩ መጥተው የሄሮድስ ቤተ መንግሥት ላይ ሲደርሱ ሄሮድስን ጠይቀውት ነበር። ነገር ግን ይሄ ድንቅ ምስጢር ለክፉ ሄሮድስ የተደበቀ ነገር ነበርና ሰብአ ሰገልን ምን አላቸው? አግኝታችሁት ከሰገዳችሁለት በኋላ እኔም እንድሰግድለት ለእኔም ንገሩኝ አላቸው። ወገኖቼ ሞኝነቱ እጅግ በጣም ይገርማል እኮ። እነርሱ ሰግደው መጥተው ሲነግሩት እሱ ደግሞ ሂዶ ክርስቶስን ሊገድል አስቦ ነበር። ነገር ግን ሊቀ መላእክት ቅዱስ ገብርኤል የሄሮድስን ተንኮል ለሰብአ ሰገል ስለነገራቸው እነርሱም ቤተልሔም ሄደው ክርስቶስን ካገኙ ከሰገዱለት፣ ስጦታቸውንም ካበረከቱለት በኋላ በሌላ መንገድ ሂደዋል። በነገራችን ላይ እነዚህ ሰብአ ሰገል 3 ብቻ አልነበሩም። ሲነሱ ግን ከአጠቃላይ ከዓለም አውራጃዎች በሙሉ ተወጣጠው ሲመጡ አጠቃላይ ነገሥታቱ 12 ነው የነበሩ። 9ኙ በስንቅ ችግርና በውሃ ችግር መንገድ ላይ ሲመለሱ ወደ ሀገራቸው፣ እነዚህ 3ቱ ግን በፍጹም በድንግልና ተጸንሰው በድንግልና የተወለደውን የዓለምን መድኃኒት መድኃኔ ዓለም ኢየሱስ ክርስቶስን ሳናየው እናቱንም ሳንሳለማት አንመጣም ብለው 3ቶችም 10,000 ወታደሮቻቸውን እንደያዙ ወደ ቤተልሔም መጥተዋል ማለት ነው፣ በኮከብ እየተመሩ። ከምስራቅ አፍሪካና ከእስያ የመጡት 9ኙ ነገሥታት በችግር ምክንያት ወደ የሀገራቸው ከየ10,000 ሰራዊታቸው ሲመለሱ፣ እነዚህ 3ቱ ነገሥታት ግን ሂደው አምላካቸውን አግኝተውታል። የእነዚህ የ3ቱ ነገሥታት ስም ደግሞ የመጀመሪያው መሊኩ የሚባል ኢትዮጵያዊ የንግሥተ ሳባ ተወራጅ ሲሆን፣ ሁለተኛው በዲዳስፋ የፋርስ ንጉሥ ነው። 3ኛው ደግሞ መኑሲያ ወይም ደግሞ ማንቱሲማ የሚባል የባቢሎን ንጉሥ ነው። የሚገርማችሁ ነገር እነዚህ 3ቱ ነገሥታት ሰብአ ሰገል ክርስቶስ የተወለደባትን ያችን በረት ለማግኘት በኮከብ እየተመሩ ለ2 ዓመታት ነው የለፉትና የተንከራተቱት። ታዲያ ከ2 ዓመት ልፋት በኋላ በቤተልሔም በጎል ክርስቶስን፣ ቅድስት ድንግል ማርያምን፣ አረጋዊ ዮሴፍና እናታችን ቅድስት ሰሎሜን በአገኟቸው ጊዜ በእመቤታችንና በልጇ ፊት በደስታ ዘለሉ። ለዚያም እኮ ነው መዝሙረኛው አንፈር አጹ ሰብአ ሰገል ያለው። ቅዱስ ኤፍሬም ሶርያዊም በሐሙስ ውዳሴ ማርያሙ እንደተናገረው አምጽኡ ዕጣነ ከመ አምላክ ውእቱ ወርቀ እስመ ንጉሥ ውእቱ ወከርቤ ዘይትወሀብ ለሞቱ ማሕያዊ በእንቲአነ እንዳለው ወርቁን ዕጣኑንና ከርቤውን ገብረው በግንባራቸው ዝቅ ብለው ተንበርክከው አጎንብሰው ሰግደው ክርስቶስ ወደ ተወለደባት በረት 3 ጊዜ እየወጡ እየገቡ ተመልክተውታል።